ኢትዮጵያ ከነገ ጀምሮ ድፍድፍ ነዳጅ ማምረት ሙከራ እንደምትጀምር ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ጠቅላይ ሚኒስትሩ የቻይናው ፖሊሲ ጂኤል ኩባንያ በምስራቅ ኢትዮጵያ ሲያደርግ የቆየው የድፍድፍ ነዳጅና የተፈጥሮ ጋዝ ፍለጋ ውጤት ማስገኘቱንም ተናግረዋል። ነገ የምንጀምረው መስከረም የምንዘረጋው የናቹራል ጋዝ ፓይፕላይን ሁለት ጠቀሜታ አላቸው። በአንድ በኩል ወደ ሀገር ውስጥ የምናስገባውን የነዳጅ ፍላጎት በሀገር ውስጥ ምርት ማሟላት ከቻል ኢምፖርት ሰብስቲዩት ስለሚያደርጉ ለዚያ የምናወጣውን የውጭ ምንዛሪ እንድንቀንስ ያደርጋል። በሌላ በኩል ተጨማሪ ምርት ኖሮን ለሽያጭ ስናውል ደግሞ አዲስ የውጭ ምንዛሪ ማግኛ ምንጭ ሆኖ ያገለግላል ማለት ነው። ሶስተኛው ችግር ስራ አጥነት ነው። ኢትዮጵያ ውስጥ የተስፋፋውን ስራ አጥነት ወጣቱን ስራ ሲዘን ችግሮቻችን ለመቅረፍ በርካታ ፕሮጀክቶች ያስፈልጉናል። ፓይፕላይን መዘርጋት፣ የነዳጅ ቁፋሮ፣ አዳዲስ የግንባታ ስራዎች፣ የፋብሪካ ግንባታዎች፣ አዳዲስ ኢንቨስትመንት መሳብና በርከት ያሉ የስራ መስኮች መፍጠር ያስፈልጋል። በሰለጠነው ዓለም ከፍተኛ የስራ አጥ ቁጥር በሚኖርበት ጊዜ ያላቸው መንገድ ጭምር የመጠገን እና አዳዲስ መንገዶች የመስራት ፕሮጀክት በመያዝ ካፒታል ኢንጀክት እያደረጉ ስራ አጥን ስራ የማስያዝ የተለመደ አሰራር አለ። በእኛ ሁኔታ የተከማቸ ሀብት ለዛ የምናውለው ባለመኖሩ አዳዲስ ኢንቨስተሮች እንዲገቡና የተፈጥሮ ሀብቶቻችንም ወደ ልማት ገብተው ስራ አጥነት እንዲቀንስ መረባረብ ያስፈልጋል። ያን ስናደርግ የተማረው ወጣት ጉልበት ያለው ወጣት የራሱን ህይወት ለማሻሻል እንዲሁም የሀገር እድገት ለማረጋገጥና የተሟላ ዘላቂ እድገት በሀገራችን በቀጠናው ለማምጣት ትልቅ መሰረት ሆኖ ያገለግላል።